በሰማያዊ ቀለም ተነክሮ ነበር። የሆነውን ባለማመን ወደ አንድ የውሃ ጉድጓድ ሄዶ ራሱን ተመለከተ። እንዴ የሆነ አስማታዊ ሆኜ የለ እንዴ ብሎ ዘና ብሎ መሄድ ጀመረ። ሲያባርሩት የነበሩት ውሾች ግራ ገብቷቸው ያዩት ጀመረ። እንደዚህ አይነት ሰማያዊ ፍጡር አይተው አያውቁም ነበር። ጂኑም በራሱ እየተገረመ ወደ ጫካው አመራ። በጫካው ውስጥ ይኖሩ የነበሩ እንስሳቶችም ሲመለከቱት በጣም ተገረሙ። ያ ሲያሯሩጠው የነበረ አንበሳ እንኳን ይቅርታ ጌታዬ፣ አንተ ማነህ ብሎ ጠየቀው። ጂኑም የድሮ ማንነቱ እንዳልታወቀበት ሲገባው ደረቱን ነፍቶ ይህን ጫካ እንድመራ ከሰማይ የተላኩ ልዩ ፍጥረት ነኝ ብሎ መለሰለት። ከዚህ በፊት እንደዚህ ያለ ፍጡር አይተው የማያውቁ እንስሶች ሁሉም አመኑት፣ ንጉስም አድርገው ሾሙት። ከዛን ቀን ጀምሮ ጂኑ አዲሱ የጫካው ንጉስ ሆነ እላቸዋለሁ። አንበሳውም የጂኑ ጠባቂ ሆነ። ጦጦቹ መልእክተኛው ሆኑለት፣ ያገለግሉትም ጀመር። ከጫካው ውስጥም የሚገኘው ጣፋጭ ፍራፍሬ እየለቀሙ